ይቺ የምትመለከቷት ሴት የተመኘችው እውን ሆኖ ልትዳር ነው። ነገር ግን ሙሽራዋን በደስታ እየጠበቀች ባለችበት ጓደኛዋ ያልጠበቀችውንና ያስደነገጣትን መርዶ ሙሽራሽ ቀርቷል ብላ ነገረቻት። አና ይህን ስትሰማ ደርቃ ቀረች። ይህ ቀን የህይወቷ ምርጡ ቀን መሆን ነበረበት። ይሁን እንጂ በሰርጓ ቀን ሙሽራዋ ጥሏት ጠፋ። አና የተከሰተውን ማመን አልቻለችም። ከ8 ዓመታት በኋላም ጥሏት የሄደው ማይክ ጥሩ ኑሮ እየኖረ ነው። ከዓመታት ልፋት በኋላም በዓለም ላይ ታዋቂ ዘፋኝ መሆን ችሏል። የሚያዘጋጃቸው ሁሉም ኮንሰርቶችም በሰዓታት ውስጥ ተሽጠው ያልቃሉ። አድናቂዎቹ ሲያዩትም በደስታ ራሳቸውን ይስታሉ። ታዲያ ማይክ ምንም እንኳን ህልሙን ቢያሳካም ፊቱ ላይ ፈገግታ የለም። ምክንያቱ ደግሞ አናን መቼም ሊረሳት አልቻለም። ከዕለታት አንድ ቀንም አንድ አድናቂው ስላየችው በጣም ተደስታ ስትዘል እንደ ልጅ የሚሳሳላትን ስልኩን ረግጣ ሰበረችበት። ማይክ በዚህ ጊዜ ጫማውን እንኳን ለማድረግ ጊዜ አልፈጀበትም። ወደ ሞባይል ቤት ሩጫውን ጀመረ። ከኋላ አድናቂዎቹ እንዲፈርሙለት እያባረሩት ቢሆንም ማይክ ሩጫውን አላቆመም። ወደ ሞባይል ቤቱም ገብቶ ይህን ስልክ ለሰራልኝ ሰው እዚሁ $10,000 እሰጣለሁ ብሎ ጮክ ብሎ ተናገረ። የማይክ ሁኔታ በሞባይል ቤቱ የሚገኙትን ሰራተኞችና ደንበኞች ያስደነገጠ ነበር። የሞባይል ቤቱ ኃላፊም ሁኔታውን ተረድቶ እንደሚያስተካክለት ነግሮት ወደ ቢሮው ጋበዘው። ለዓመታት ልምድ ያለው ኃላፊውም ስልኩን ወዲያው ሰራለት። የማይክ የደነገጠ ልብም መለስ አለለት። ወደ ቤቱ ተመልሶም የአናን የድምፅ መልእክት ለመስማት ቸኮለ። ይህን የድምፅ መልእክት ባለፉት 8 ዓመታት ተቆጥሮ ለማያልቅ ጊዜ የሰማው መልእክት ነው። በሰማው ቁጥርም አናን አብልጦ እንዲናፍቃት ያደርገዋል። ማይክ ያልገመተው ታዲያ በቅርቡ ህይወት ከአና ጋር እንደሚያገናኛቸው ነው። አንድ ቀን ማይክ በሶፋው ጋርም ባለበት ያልተጠበቀ ዜና በቴሌቪዥን መስኮቱ ሰማ። በዜናውም በትውልድ ሀገሩ የመኪና አደጋ እንደተከሰተና በአደጋውም የልጅነት ምርጥ ጓደኛው እንደሞተ ይሰማል። በዚህ ጊዜ ማይክ ልቡ ይበልጥ ተሰበረ። ተመልሼ አልሄድም ብሎ ምሎ ወደ ወጣበት የትውልድ ከተማውም ተመልሶ ለቅሶ መድረስ እንዳለበት ተረዳ። ችግሩ ግን እንዴት አድርጎ ጥሏቸው የሄዳቸውን የሀገሩን ሰዎች ፊት ለፊት ይጋፈጣል። በተለይም ደግሞ በሰርጋቸው ቀን ጥሏት የሄደውን አና እንዴት ይጋፈጣታል? በለቅሶ ቀንም ሰዎች እንዲበተኑ ጠብቆ ወደ ለቅሶ ቤት ለመግባት ወሰነ። ሰዎቹ ከቀነሱ በኋላ ሊገባ ሲነሳ በአጋጣሚ ከአንዲት ሴት ጋር ይጋጫል። ቀና ብሎ ሲመለከትም ሴቲቷ አና ነች። አሁንም ልክ እንደ በፊቱ ቆንጆ ነች። በእጇም አንዲት ሕፃን ልጅ ይዛለች። አና ልጅቷን ይዛ አልፋው ገባች። ከቀብር በኋላ ማይክ ከሩቅ ሆኖ አናን ይመለከታት ጀመር። አናም በውስጧ አምቃው የነበረችውን ንዴትና ብስጭት ይዛ መቆየት አልቻለችም። በፍጥነት ሄደችና ያለምንም ቃል በጥፊ መታው ጥላው ሄደች።